ሳሎኑ ነው። ኦኬ ይሄ ስቶሩ ነው። ስቶርም አለው ልክ እንደ ውጭ ሀገር ቤት ይኸውላችሁ ስቶር ነው። ትርፍ የማትፈልጉት እቃ የምትደብቁበት ስቶር አለው። ከዛ ኪችኑን ይዩት። አይ አም ኢን ላቭ ዊዝ ዘ ኪችን። ወይኔ ካቢኔቱ እንትኑ ካውንተሩ ማይ ጋድ ስቶቭ ማስገቢያ ቦታ አለው። ከዛ ይሄ ስቶቭ እዚህ ጋር ይገባና ከላይ ደግሞ ሽታ የሚመጣው ነገር አለ የሚያደርገው ሳክ የሚያደርገው ሽታው ወደ ላይ ሳክ የሚያደርገው ሽታውን ወደ ላይ ሳክ የሚያደርገው እዚህ ይገባል። የሚጨሰውን ምናምን የሚስበው ወደ ላይ መግጠሚያ ቦታ አለው። ይሄ አድላ ከዛ ሳህን መደርደሪያዎች፣ እነዚህ ደግሞ የወይን ጠርሙሶች የሚደረደሩበት ቀዳዳዎች ማየት ዋው! በጣም ዘመናዊ ቤት ነው። በጣም ነው የሚያምረው። በጣም እኔ እኮ ይወጣልኛል ብዬ ተስፋ አድርጌ ነበረ። የምር በጣም ዘመናዊ ቤት ነው። እናንተ ታምናላችሁ? 16 ዓመት አረብ ሀገር ኖሬ ኢትዮጵያ ውስጥ ቤት የለኝም ብላችሁ እማዬ ትሙት እኮ አንቺ በጣም ስዘንጭ ነበረ። ሀቡ እቃ ማጠቢያ ነው። እቃ ሲታጠብ እዚህ ይታጠባል። ጣማ ይቆርጣለሁ እንዴ ይንጠፈጠፋል። በ2000 ብር ምን የመሰለ ቤት እንደደረሳት ሔዋን የማርያም ተመልከቺ። እያዩ እኮ ነው። በጣም እድለኛ ነው። ኔቨር ጊቭ አፕ። እንዴት ነሽ? እድላችን አለው ኩይና ደህና ነሽ? ኩይን እያየሽ ነው? እያየሁ ነው። ከዚህ በኋላ ዝነጣ እድሜ ያስተምሩኛል። ከዚህ በኋላ ዝነጣ ምንም አይጠቅምም። ፋሽን መሰብሰብ ምንም አይጠቅምም። ከዚህ በኋላ ቤት ነው ህልሜ፣ ቤት ነው በቃ። አርጅቻለሁ። ሀገሬ ገብቼ መኖር እፈልጋለሁ። ቤት እንዲኖረኝ እፈልጋለሁ። እድለኛ ናት ግን ጌታን በስማ በጣም አቡ አሁን ምን እንደምታረጊ ታውቂያለሽ? የሆነ ሲስተም መጥቷል። ቁጥር እልክልሻለሁ። ሪል ስቴት ማለት ነው። ስለዚህ የመጀመሪያ ክፍያ ባለ 2 ቤድሩም አለ 3 ቤድሩም ትነጋገሩና አልፈልግም። እኔ በሰክሰስ እንደሚደርሰኝ 100% ሹር ስለሆንኩ አይ ዊል ኪፕ በሰክሰስ እየቆረጥኩ አንድ ቀን ይደርሰኛል። በ2000 ብር የምሳሌ ቤት መሆን እየቻልኩ ለምንድን ነው ብዙ በሚሊዮን እዛ ጋር መከፍለው? ሁለት ራሱ ቢኖርሽ ምን ችግር አለው? አንዱ ይከራያል። ሁለቱም በሰክሰስ ይደርሰኛል። የሶስተኛ ዙርና የሚቀጥለው አራተኛ ዙር። እኔ እንዲህ የለፋውማ ካልደረሰኝ ፌር አይደለም። ህዝቡም ዝም አይልም። የመኝታ ቤት ክሎዝት ለሀቢባ እንዲህ የለፋች ካልደረሰን ህዝቡም ዝም አይልም። ኧረ ህዝቡ ዝም አትበሉ። እኔ እንዲህ የለፋው እናንተ የቤት ባለቤት እንድትሆኑ እንዲህ የለፋው እንዲህ የቤት ባለቤት እያረኳችሁ እድሜ ለሰክሰስ። እኔ ደግሞ እንዲደርሰኝ ጸሎት አድርጉልኝ፣ ዱዓም አድርጉልኝ። ምንድን ነው እሱ? ኢንሻአላህ ይደርስሻል። በቃ ሰክሰስም አንድ ቤት እንዲሸልመኝ እንዲደርሰኝ። ሩፉን አያችሁት? እንዴት በጣም ሩፉ እንዴት እንደሚያምር መብራቱን እዩት። እንደገና ካቢኔቱ በጣም ደግሞ ደስ ያለኝ ቁምሳጥን መግዛት ቀረ። በቃ ቀረ። 3ቱም መኝታ ቤት ቁምሳጥን መግዛት ቀረ። ግዢ የሚገዛ ነገር ምን? አልጋ ብቻ ነው የምታስገቡት ለመኝታ ቤቶቹ። በቃ አልጋና ሶፋ አስገብቶ መግባት። ኪችን ደግሞ ፍሪጅ እና ስቶቭ እዩማ። ኪችን ፍሪጅ እና ስቶቭ፣ መኝታ ቤት አልጋና ቲቪ እዚህ ነው የሚሆነው። ደግሞ ቲቪ እዚህ ይሆናል። ከዛ ቲቪ እዚህ ጋር ነው የሚሆነው። በር እዚህ ስለሆነ እዚህ ይሆናል ቲቪ። ከዛ ሶፋ በዚህ ጋር እንደዚህ ዞሮ እዚህ ጋር ሶፋ ይሆናል። ለምን ኪችኑ ከጀርባ ስለሚሆን እንዲህ ኦፕን ኪችን ስለሆነ ፊት ለፊት እያዩ ትውለድበት፣ ትክበድበት፣ በሰላም ትኖርበት። እንትኑን አያችሁት? የሳሎኑ ሩፉ በቃ እንደዚህ ይወርድ ምን ጥል መብራት ያስገባሉ። እንትኑ ከቤቱ ግዢ የተረፋት 200 ሺህ ብር ስላላት 100 ሺህ ብር ከጨመረች ሙሉ ዕቃ ያስገባላታል። በ300 ሺህ ሙሉ ዕቃ ይገባል። ምልሽ ያው በመለስተኛ ሙሉ ዕቃ የመግባት እድል ይኖራል። ካልሆነ 200 ሺህ ከጨመረች በግማሽ ሚሊዮን ብር ያው ይገባል ሙሉ ዕቃ። በጣም ነው የሚያምረው። ወንድሟንም እንኳን ደስ አለ በለው፣ ይሙቅላት።
የጤና ያርግላት፣ የበረከት ያርግላት። ዋናው ቤቱ እኮ ነው ሀቡ። ዕቃ ቀስ እየተባለ ይሞላል። ያ አቡዬ በቃ እንኳን ደስ ያላችሁ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ሌሎቹን መቁረጥ የምትፈልጉ ፎሎ አድርጉን። በሁለት ስልክ አለ። አቡዬ ልንወጣ ስለሆነ ነው እኛ እሱም ይሄዳል። ለኔም 100 ሺህ ለምፈልገው ቦታ